አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተከበራችሁ ዙዙ ኤንድ ኑር ዩቲዩብ ተከታታዮች እንዴት ናችሁ? ቤተሰብ ደህና ናችሁ ወይ? እንዴት ከረማችሁ? ያው ዒድን እንኳን አደረሳችሁ ብዬ ቪዲዮ ሰርቼ ነበር ግን አልለቀቅኩም ማለት ነው። እና ይኸውላችሁ አዲስ ቤት ገብቼ ድምፄን ሁላ ዝግትግት አድርጎኛል። ማነው እንደኔ እንደው አዲስ ቤት ዝግንን ያለው ወላሂ እንደው ሱብሃንአላህ በጣም ይከብዳል። እና እዚህ ገብቼ ወደዚያው ፍድፍድ ብያለሁኝ ማለት ነው። ሀበይቦቼ እዚህ ጋር ወላሂ የምታዩት እንዳለ የቆሻሻው ድል የተደለበ ማለት ነው። ምን ልበላችሁ ተደልቦ ስማችንን በቃ እዚህ ቤት እስክሪብቶ አያስፈልግም ነበር። የሆነ ማስታወሻ ለመጻፍ ጽድት አድርጎ ይጽፍልን ነበር ማለት ነው። ዲያር ይሆን ነበር የምር ግን እና ይሄን እንደዚህ ተበካክኖ ምናምን ይሄ ሁሉም የሚጣል ነው። ወደ በእንትን ደግሞ ይሄ ሶስተኛው ዶር ላይ ነው። የአንደኛውና የሁለተኛውን ያው አልመቸኝ አለ እሱ ዩቱብ ስለነበረች አልቀረጽኩም ማለት ነው። ይሄ ሶስተኛው ዶር ነው። የሚገርማችሁ ነገር ከሶስተኛ ዶር ወደ ታች ነው የማወርደው ማለት ነው። እና ይሄ እንትኑ በለጡ ምናምን ያለ ቆሻሻ ስም ይጽፋል የመጨረሻ ማለት ነው። ወላሂ በጣቴ እንደዚህ ሳደርገው ቁጭ ነው የሚያደርገው ቆሻሻውን። ግን ወላሂ አንዳንዴ ማለት ነው አልሐምዱሊላህ በሸቃላነት የምን ያክል ኩራት እንደሚሰማን ይሰማኛል እኔ በራሴ ማለት ነው። ሸቃላ መሆኔ እንደነሱ አለመሆኔ በጣም ነው ደስ የሚለኝ ወላሂ። እንደዚህ ያኔ በህይወት ኑረው እንዳልኖሩ ልክ ድምፄን እንዳለ ነው ዝግት ያደረገኝ። ብቻ እንግዲህ ያልፍ ይሆናል እንግዲህ ኢንሻአላህ ያልፋል ብለን አንዱ ቤት አንዱ እየገቡ ጉልበት በጨርስ ያውም ታውቁታላችሁ እንግዲህ እንዴ የቀመሰ ሰው ነው የሚያውቀው። በነገራችን ላይ ያልቀመሰ ሰው በምንም ተአምር አያውቀውም። እንዴ ቀልድ ነው የሚሆነው ሀታ ወሬው ምናምን ማለት ነው ወላሂ። ግን የቀመሰ ሰው ያኖረበት ሰው ህመምን ማውራት ከታመመ ሰው ጋር ነው ይባላል አይደል? እስከባባሉ እንደዛ ስለሆነ ኖርማል ለተቀመሰው በቃ ኢጃዛ መቀመጥ ምን እንደሆነ ከዛ ደግሞ አዲስ ቤት ሄዶ ምን እንደሚያጋጥመው ከዛ ውጡ ስትባሉ ምን እንደሚያጋጥም ሁሉም ነገር ሞድ ለቀመሰ ሰው ስታወሩት ያንን ህይወት የኖረበት ሰው ስታወሩት በጣም የሆነ ደስ ይላል፣ ይረዳል ማለት ነው። ያላየውስ ሁሉም ያኔ ጠለብ ሆኖ መሰለን ቋሚ ስራ ኑሮት እንዴ ስራ እያባረጥሽ ነው እንጂ ምናምን ነው የሚባለው። ሀተ ስራ ፈትቼ 6 ወር ምናምን ስቀመጥ ስራ ሞልቷል ምናምን ይላሉ። የዚህ እንግዲህ አልሐምዱሊላህ ከተጸዳ በኋላ ቤታችን እንደዚህ ሆነ ማለት ነው። ግን ያን ለእንትኑን አላጋዝኩትም አስላን ማለት ነው። አልጀመርኩም ምክንያቱም ሽታውም ሽታ አይደለም፣ በጣም ነው ሽታ ያለው። በዛም ላይ ደግሞ በቃ ደከመኝ፣ በጣም ላይ ደከመኝ ለመጓጓዙ ማለት ነው። ይሄ ቀጥታ ሁሉም የሚወጣው ግን ልቤ እንዴት ተሳነኝ፣ ምንም ማድረግ አልቻልኩም እላቸዋለሁ። ዋናው ብቻ ላይ ጊዜው ቀስ ብዬ የሚጓጓዘውን ቀስ ብዬ እንትላለሁ። ደግሞ እንደዚህ ሙሉ የሚቀርባቸው ነገር ጠዋሪ ይሆን አይመስለኝም። ያን አላህ ነው የሚያውቀው። በእርግጥ ግን የሆነ ሴትዮይቱ ማለት ነው ቶሎ በይ ይሄ ደግሞ ወላሂ ነው ብላችሁ ክላሴ የወጣው ሳላወጣ በፊት ብቀርጽላችሁ ወይ ያሱት ስንት ጓዝ ወጣ፣ ስንት አቅራጥ አልኩኝ።
ይሄ በፊት የሰራተኛይቱ ነበረች ፊሊፒን የነበረች እና የእሷ ምናምን ያኔ አትመለስም ምናምን አለችኝ። እሱን እንዳለ ጣልኩኝ። ብቻ ምኑን ልበላችሁ በጣም ቆሻሻ ነው ያለው። በጣም ተብለግራችሁ ማለት ነው። ከዛ እንደዚህ ሳጥብ እያጣጠብኩኝ አጣጥቤ ጨርሼ ከዛ ቦኸኸርኳት ክላሴን ማለት ነው። ከዛ ደስ ይል ነበረ ማለት ነው። ከተጸዳ በኋላ ሁሉም ነገር ደስ ይላል በጣም ከምንም በላይ እንግዲህ ከዛ ከቆሻሻ በኋላ ክፍሌ በትንሿ እንደዚህ ሆነች። ደግሞ ችግር አፍንጫ ይላል ልቤ እንደው አብዛኛው የሚሰማኝ እንደዚህ አይነት ነገር እንደዚች አልጋዬ ተረታተበች። ቤቱ ግን ያው ነፍስሻ ስራ ቋሚ ስራ ሲሆን ነው እንጂ እንደዚህ እንትን እንኳን አይሞክራችሁ። ጉልበት ነው ወላሂ ጭርስ ሰው ማይረዳላችሁም። ብቻ ጉልበት ነው ልቅ የሚለው ማለት ነው። እንግዲህ የመዳም ቅመም ደስ ትላለች ማለት ነው። የመዳም ቅመም የምር ይሄን ስም ግን ያወጣ ሰው ሽልማት ያስፈልገዋል። ምክንያቱም የመዳም ቅመም የምር የመዳም እና የምር የመዳም ቅመሞች ነንኛ ማለት ነው። ሽልማት ያስፈልገዋል። ይሄ ደግሞ ወላሂ ነው ብላችሁ ይሄ መጋረጃ በእጅ ቢታጠብ ነው። ተኸየሩ በእጅ እንደዚህ አሁን ይሄን አውርጄ ማለት ነው። በእጅ ነው በእጅ አሁን ግብዘው ስፊዋለሁ። እስኪ ለዛኛው ቪዲዮ ለቀጣይ ቪዲዮ እልክላችኋለሁ። ሌላ ቪዲዮ ስላለ ማለት ነው። ያደርጓዝ ካነሳሁኝ በኋላ እንዴት እንደሆነ ሰው አስቸዋለሁኝ። ግን ኢንሻአላህ ለቀዋለሁ ተራ በተራ ማለት ነው። እና ይህን ይመስል ነበር። እስኪ ዱዓ አድርጉልኝ። አሁንም እንደዚህ ሁኜ እንደዚህ ለፍቼ ልቤ ዳቦኝ እንደዚህ ሁኜ ሀቂቃ አሁንም እንዳያስወጡኝ ደስ ዱዓ አድርጉልኝ ማለት ነው። ወላሂ ደክሞኛል። አሁን ከዚህ ከወጣ ቀጥታ አዲስ ኤምባሲ ነው የሚጀምረው እና በዱዓ ደረሳሳ እላችኋለሁ ውዶቼ። ሰላማችሁ ይብዛ። አላህ ይጠብቀን። ለሞላ ርዝቅ እንደው በሀገራችን ላይ ያድርገን። ሀገራችን ላይ ይሰብስበን ማለት ነው። ላይ ሞላ ዱንያ ሀቂቃ ስደት ላይ ተንገላተን ሞትን። ያው ሰውም አይረዳም። ወርያ ደግሞ ራሳችን እየተጎዳንና በጣም ሰውነታችን እያለቀ ነው። በዛ ላይ ሴቶች ደግሞ ታውቃላችሁ ከባድ ነገር ነው ለኛ እና አላህ ይጠብቀን። ሰላማችሁ ይብዛልኝ። ሰላም ለሀገራችን ይሁንልን። ሀገራችንን ሰላም አላህ ያደርግልን። ሰላም ከሆነ ሀገራችን ሁሉም ነገር አለ እና ማለት ነው። አላህ ይጠብቀን በል ያለንበት እና በቃሽ። ከዚህ በላይ እንግዲህ ማስወራትም አልቻለም ማለት ነው እና ወዳችኋለሁ። ሰላም አለይኩም።